ሻሎም የጌታ ሰላም ከእናንተ ጋር ይሁን። እንዴት ከረማችሁ? ዛሬ አንድ የምታውቁትን የመጽሐፍ ቅዱስ ክፍል በካርታ መልክ ይዤላችሁ መጥቻለሁ። እስራኤል ከግብጽ ምድር ወጣና ወደ ቀይ ባህር ሄደ። እግዚአብሔር ባህርን ከፍሎ አሻገረው። ከዚያ የመንገዱን ሕግ የሚቀበልበት ወደ ሲና ተራራ መንገዱን አቀና። የሕጉን መጽሐፍ ከተቀበለ በኋላ በሴር በኩል 11 ቀን የሚፈጀውን የቃዴስ በርኔን መንገድ ጀመረ። ቃዴስ በርኔ ከገባ በኋላ ግን 38 ዓመት የቃዴስን ምድረ በዳ እስራኤል አሳለፈ። 38 ዓመት ሙሉ በተመሳሳይ ነገር ይጦዛል። 38 ዓመት ሙሉ ምድረ በዳውን ይዞረዋል፣ ተራራውን ይዞረዋል። ነገር ግን ምንም ለውጥ የለም። ስለዚህ እግዚአብሔር መጣና ለሙሴ እንደዚህ ያለው፣ ሙሴ በቃ ይህንን ተራራ መዞር ይበቃል። እንደምታዩት ከነዓን እኮ ቅርብ ነው። ነገር ግን እስራኤል ተስፋይቱ ምድር ሊረግጠው አልቻለም። ቃዴስ በርኔ አንቆ ይዞት ነበረ። ከዚህ በኋላ ነው እስራኤል ከ38 ዓመት የጡዘት ህይወት በኋላ በ2 ዓመት ልዩነት ውስጥ ወደ ተስፋይቱ ምድር የገባው። አውቃለሁ እስራኤል ይህንን ምድር ያረገጠው ባለመታዘዙ ምክንያት ነው እንደምትሉኝ አውቃለሁ። ዛሬ በህይወታችሁ ላይ እንደ ቃዴስ በርኔ የሆነባችሁ ለውጥ ያጣችሁበት ነገር፣ ህይወት ለውጥ ያጣችሁበት፣ የሥራ ለውጥ፣ የአገልግሎት ለውጥ፣ የመንፈሳዊ ህይወት ለውጥ አጣችሁበት፣ እየዳከራችሁ ያላችሁበት ይህ ምድረ በዳ በጌታ በኢየሱስ ክርስቶስም የሚያበቃበት ቀን ይሁን። ይህንን ተራራ መዞር ይብቃችሁ። ብዙዎች ተለውጠው ብዙዎች ያሉበት ስፍራ የተነገረላቸው ስፍራ ላይ ደርሰው እናንተ ግን በተመሳሳይ ህይወት እየዞራችሁ ያላችሁ፣ ለውጥ በሌለው ነገር እየደከማችሁ ያላችሁ፣ በየትኛውም ምክንያት ይሁን ቃዴስ በርኔ ላይ የቆያችሁ ሰዎች፣ እዚያ ስፍራ ላይ መንቀሳቀስ ያቃታችሁ ሰዎች፣ መለወጥ ያቃታችሁ ሰዎች፣ የደከማችሁ ሰዎች ዛሬ እንደዚህ ላለሁ የእግዚአብሔር ድምጽ ወደ ሙሴ እንደመጣ በኢየሱስ ስም ይህ ድምጽ ዛሬ ባላችሁበት ሁኔታ ወደ እናንተ ይምጣ። በቃ ይህን ተራራ ከእንግዲህ አትዞሩትም እንዳለ ደግመው እንዳልዞሩት በኢየሱስ ስም በቃ ያ የጠላችሁትን ነገር፣ ያ ያልተመቻችሁን ነገር፣ ያ ለእግዚአብሔር ክብር የማይመቸውን ነገር፣ ያ ያደከማችሁን ነገር፣ ያ እድሜያችሁን ጉብዝናችሁን የበላባችሁ ነገር በኢየሱስ ስም ማክተሚያው ይሁን። በጌታ በኢየሱስ ስም እግዚአብሔር የተናገራችሁ ያ የተስፋ ከነዓን በኢየሱስ ስም ቅርብ ነው። ወደዚያ ከነዓን መግባት ይሁንላችሁ በኢየሱስ ስም። ቃዴስ በርኔ በቃ። ሻሎም